የምትጣፍጪ እንደ ብርቱካን ነሽ የምታስተምሪኝ ቁም ነገር አለብሽ ጥሩ ጠባይ ያላቸው ጓደኞቼን የሚያስተምሩኝ መምህሮቼ ሰላም ጤና ምሕረት ይብዛላችሁ እዚያ ጋር ተቀመጣችሁ ሰላም ጤና ይስጥልን ሳሮሎ ኦሬቲ ሰላም ከመለኩም ሄዱኮ ኪኤራ joy and peace to you akkam nagaa jirtu እንኳን ለኢትዮጵያውያን አዲስ ዓመት በዓል በሰላም አደረሳችሁ። ይህ ግሬስ የተሰኘው የልጆች ዝግጅታችን ነው። ልጆች፣ አዋቂዎች ሁላችሁም በያላችሁበት መልካም በዓል እንዲሆንላችሁ ከልብ እንመኛለን። መልካም አዲስ ዓመት። ይህን ምክንያት በማድረግ ዛሬ እንግዳ ይዘንላችሁ ቀርበናል። የአዲስ ዓመት እንግዳችን ስማቸው እትዬ ማርታ ይባላል። እትዬ ማርታን ወደዚህ እንጋብዛለን። በአክብሮት በጭብጨባ እንቀበላቸዋለን። እንኳን ለአዲሱ ዓመት በሰላም አደረሱ እትዬ ማርታ። እንኳን በሰላም አደረሰን ልጆቼ። እደጉ እደጉ ትልቅ ሆኑ። አሜን አሜን። እትዬ ማርታ ዓመት በዓሉን እንዴት እያከበሩ ነው? ደስተኛ ኖት? እግዚአብሔር ይመስገን በዓሉ ጥሩ ነው። በእርግጥ ይህ ዓመት ለእኛ ለኢትዮጵያውያን በጣም እንደው የሚፈትን እና በተለያየ ሁኔታ ቀላል አልነበረም። ነገር ግን እግዚአብሔር ደግሞ ለዛሬ ስላደረሰን እሱ ይመስገን እሱ ይመስገን። እናንተም ደግሞ ወደዚህ ወደ ዝግጅታችሁ ስለጋበዛችሁኝ ደስ ይለኝ። አመሰግናለሁ ልጆቼ። እደጉ። እሺ ተቀብለናል። እትዬ ማርታ ዝግጅታችን ለሚከታተሉ ልጆች እስቲ እርሶ ልጅ በነበሩ ጊዜ ዓመት በዓልን አዲስ ዓመትን እንዴት ነበር የሚቀበሉት ወይም የሚያከብሩት ሊነግሩን ይችላሉ ለተመልካቾቻችን? አዎን ልጆቼ፣ እንግዲህ የአዲስ ዓመት ጨዋታ ወንዶችም በፊናቸው ሴቶቹም በፊናቸው ይጫወታሉ። የወንዶቹ ሆያ ሆዬ ይባላል። እንግዲህ የሴቶቹ ደግሞ አበባይሾ እያልን የምንጫወተው ጨዋታ ነበር። እንግዲህ አሁን የሴቶቹን ነው የምነግራችሁ። አሁን እንዲህ ነበር። መስከረም አንድ አዲስ ዓመት ሊገባ አጥቢያ ላይ በሌሊት ተነስተን ከተመራረጥነው ጓደኞቻችን ጋር ተገናኝተን የዓመት በዓል ልብሳችንን ለብሰን ቄጤማ ይዘን ይኸውልሽ እንደዚህ አይነቱን ሙዳ ይዘን እንግዲህ አዲስ ዓመት ጨዋታ በእንቆጣጣሽ ጨዋታ የሰፈሩን ቤት እናዳርሳለን። ቀወጥ እያደረግነው አበባ ይሾ እያለን እንግዲህ ያንን እናደርጋለን። ቤተሰብ ደግሞ ያለውን ይሰጠናል መርቀውን፣ እኛም ደግሞ ካለን ከቄጤማችን ሰጥተን ተመራርቀን እንግዲህ በጣም ደስ ይላል። በጣም ደስ ይላል። እስቲ እባክዎን የወንዶቹንም ቢነግሩን። እንግዲህ ወንዶቹ ደግሞ ዋዜማው ላይ እንደነገ አዲስ ዓመት ሊገባ ማታ ላይ ሆያ ሆያቸውን እየተጫወቱ ልክ እኛ ሰፈሩን እንደምናዳርሰው ሁሉ እነሱም ሰፈሩን ያዳርሱታል። ግን ደግሞ ሌላም ነገር ያደርጋሉ። ያ ምንድነው ብትይ እኛ ጠዋት ለአበባ ይሾይ ስንዞር እነሱ ደግሞ ሳምንቱን ሙሉ የሳሉትን አበባ ይዘው
በየቤቱ ይዞራሉ ማለት ነው። የምን አበባ ነው? ያው አበባው የእንቁጣጣሽ የአዲስ ዓመት የእንኳን አደረሳችሁ ምኞት አበባ ማለት ነው። የፈለጉትን ስለው ያው ለተላልቆች ሰዎች፣ ለወላጆች ወይም ለጎረቤት እንዳልኩሽም ያው ያድላሉ። ከዛን ሳንቲም ይሰጣቸዋል። ልክ እንደኛው እነሱም በጨፈሩበት ጨዋታን በተጫወቱበት ሳንቲም በተሰጣቸው ሳንቲም ብስኩት የተለያየ ነገር ከረሜላ ይገዛሉ። እዛ ደስ እያለን በዚያ እንደዛ እያደረግን እያሳልፋለን ማለት ነው። ጊዲዮን እሺ ልጄ አመሰግናለሁ። ምንድን ነው የሳልክልኝ? እንቁጣጣሽ እንኳን ደህና መጣሽ። እናቴ እደግ ቄጣማም እደግ እስቲ ና እንካ እናቴ የእጅህን እደግልኝ። እሺ እትዬ ማርታ የምሳ ግብዣ ይኖረናል። ከዛ በፊት ግን እንግዲህ ለተመልካቾቻችን ለልጆች ለአዋቂዎች የሚሉት ነገር ካለ እንግዲህ ጊዜውን እንደገና ለእርሱ እሰጣለሁ። እሺ አሁን ልጆቼ እደጉ። እንግዲህ በዚህ በአዲስ ዓመት መልካሙን አስቡ። መልካም ማሰብ ማለት ይቅርታ መጠየቅ፣ ሰውን መውደድ፣ ሰውን በሰውነቱ መውደድ፣ ያለ ምንም ምክንያት ሰውን በሰውነቱ ማክበር፣ ታላላቆችን ማክበር፣ እናት አባቶችን ማክበር እንግዲህ አትርሱ። ይሄ በጣም አስፈላጊ የሆነ ነገር ነው። በጣም አስፈላጊ የሆነ ነገር ነው። እግዚአብሔር ያሳድጋችኋል። ወላጆቻችሁን ታዘዙ። እንግዲህ ሌላ ደግሞ ለአዲስ ዓመት ምክንያት በማድረግ አሁን መዝሙር ጽፌላችኋለሁ። ያንን መዝሙር በደንብ ስሙልኝ፣ ተለማመዱት፣ አዳርሱት። አዳርሱት። ምንድን ነው የሚባለው? ይሄ ደግሞ ሼር ማድረግ የሚባለውን ነገር እንዲያደርጉላችሁ እየጠየቃችሁ ለሁሉም የአዲስ ዓመት በዓል መግለጫ የልቤ የሆነውን ነገር እንግዲህ ያካፍላለሁ። አዳርሱት። ወደ መዝሙሩ ባረኳት ምድሬን ባረኳት ኢትዮጵያን ባረኳት በእግዚአብሔር ስም ባረኳት። አዲሱ ዓመት የሰላም፣ አዲሱ ዓመት የደስታ፣ አዲሱ ዓመት የመጠጋጋት፣ አዲሱ ዓመት ይሁንልን የይቅርታ፣ የወደቁ የሚነሱበት፣ ያዘኑ የሚጽናኑበት
የሳቱ የሚመለሱበት፣ የታመሙ የሚፈወሱበት። አዲሱ ዓመት ይሁንልን የደስታ፣ አዲሱ ዓመት ይሁንልን የይቅርታ። ተመልካቾቻችን በዝግጅታችን እንደተደሰታችሁ ተስፋ እናደርጋለን። ልጆች፣ አዋቂዎች ሁላችሁ በቤታችሁ ሆናችሁ እንግዲህ ዝግጅታችንን የተከታተላችሁ እትዬ ማርታን ስለ መዝሙሩ በጣም እናመሰግናለን። ስለ መልካም ምኞታቸው ደስ ብሎናል። እናመሰግናለን። እንግዲህ ልጆች እንዴት ዓመት በዓሉን እንዳሳለፋችሁ ብትጽፉልን በሚቀጥለው ፕሮግራማችን ሰላምታችሁን ልናቀርብ እንወዳለን። እንግዲህ በየቤታችሁ ሆናችሁ ዓመት በዓሉን የምታከብሩ መልካም ዓመት በዓል ይሁንላችሁ እያልን ግሬስ የልጆች ዝግጅታችንን በዚህ ላይ እናበቃለን። ልጆች እንዳትረሱ፣ እናንተ በረከቶች ናችሁ። እናንተ መልካም ትውልድ ናችሁ። እናንተ ጥሩ ነገር የሚገኝባችሁ ትውልዶች ናችሁ። እንወዳችኋለን። በሚቀጥለው እስክንገናኝ ድረስ ቻው። የደስታ አዲስ ዓመት የመጠጋጋት አዲስ ዓመት ይሁንልን የይቅርታ የወደቁ የሚነሱ